ወደዱ ነው የሚሻል። ይህ ሰው በክፉ የሚፈራ ነበር። አካባቢው ሰፈሩ ሁሉ የሚፈሩት ነበር። ዛሬም ሰዎችን የማያሳልፉ አሉ። በተለይ እህቶቻችንን የሚያስቸግሩ ብዙ ሰዎች አሉ። ይሄ አጋንንት ስራ ነው። ይሄ ሰይጣን ስራ ነው። እሱን የሚያከብር ስራ ነው ወገኖች። ሌላው ራቁቱን ነበረ፣ ልብስ አይለብስም። ሀፍረቱ የተገለጠ ነበረ ወገኖች። አጋንንት ምን ጊዜም ስራው ምንድነው ከተባለ ማራቆት ነው። ትዳርን ማራቆት፣ የወዳጅነትን ግንኙነት ማራቆት፣ ሚስጥርን ማራቆት፣ ማጋለጥ። ይሄ ወገኖች የአጋንንት ስራ ነው። የእግዚአብሔር ስራስ መሸፈን ነው። ከባቲ አበሳ የሚባለው እኮ ለዛ ነው። በደልን ሸፍኖ የሚሰራ አምላክ ልበሱ ለእግዚእነ ኢየሱስ ክርስቶስ ይላል። ጌታችን ኢየሱስ ክርስቶስን ልበሱት፣ ምኞቱም እንዲፈጸም ለሥጋ አታስቡ ወይም ለሥጋ አታድሉ ይላል። እዚህ ጋር ጌታችን ኢየሱስ ክርስቶስ ምን ተብሏል? ልብስ ተብሏል። በልብስ ተመስሏል። ልብስ የሚሸፍን ነው እርቃንን። ልብስ የውስጣችንን ገበና ቁስላችንን የሚሸፍን ነው ልብስ። ጌታችን ኢየሱስ ክርስቶስም ሸፋኝ አምላክ ነው። አንዳንድ ጊዜ በመንገድ ላይ ስትሄዱ ተሸፍነው የሚሰሩ ህንጻዎች አሉ። በላስቲክ ተሸፍነው በቆርቆሮ ተሸፍነው የሚሰሩ ህንጻዎች አሉ። ህንጻው ካለቀ በኋላስ ያ ላስቲኩ ይገለጣል፣ ሰው ሁሉ ያየዋል። እግዚአብሔርም እንደዚህ ሸፍኖ የሚሰራ ጌታ ነው። ሰውሮ የሚሰራ ጌታ ነው። ዛሬ እግዚአብሔርን በማጋለጥ እናገለግላለን የሚሉ ሰዎች አሉ። እግዚአብሔር በማጋለጥ የሚከብር አምላክ አይደለም። ማጋለጥ ወገኖቼ የዲያብሎስ ስራ ነው። አቅማቸው እጅግ በጣም ትንሽ የሆኑ ሰዎች ስህተትን ማረም ስለማይችሉ፣ ማስተካከል ስለማይችሉ ሰድቦ ለሰዳቢ አሳልፈው ይሰጣሉ፣ አጋልጠው ይሰጣሉ። አቅማቸው ግን ትልቅ የሆኑ መክረው መለወጥ የሚችሉ ሰዎች ሰውረው ይመክራሉ፣ ሰውረው ያዋቅራሉ ወገኖች። የምናጋልጥ ከሆነ ያጋንንትን ስራ እየሰራን ነው ወገኖች። ይህ ሰው እርቃኑን ነበረ የሚኖረው። ዛሬም የብዙ ሰው የትዳሩ ገበና አደባባይ ላይ ወጥቷል። ለሰው የማይነገረው ምስጢር አደባባይ ላይ ወጥቷል። ሌላው ወደ ምድረ በዳ ይመራው ነበር። ጭው ወደ ምድረ በዳ ይመራው ነበር። ይህ ጉዞ ከእግዚአብሔር ጋር ለመገናኘት የሚደረግ ጉዞ ቢሆን መልካም ነበር፣ ግን አይደለም። ብቸኝነት እንዲሰማው፣ መንፈሱ እንዲደቅ፣ ለኔ ማንም የለም ብሎ በብቸኝነት እንዲሰቃይ ነው ወገኖች ወደ ምድረ በዳ የሚመራው። ዛሬም በብቸኝነት መንፈስ የሚሰቃዩ ብዙ ሰዎች አሉ። በእግዚአብሔር ተስፋ የቆረጡ፣ በሰዎች ተስፋ የቆረጡ፣ በራሳቸው ተስፋ የቆረጡ፣ ሰው የለኝም የሚሉ ብዙ ሰዎች አሉ ወገኖች። ከብቸኝነት መንፈስ ልንላቀቅ ይገባል። አየር በውስጣችን አለ፣ አየር በዙሪያችን አለ፣ እግዚአብሔርም በውስጣችን አለ፣ እግዚአብሔር በዙሪያችን አለ። ስለዚህ በማይለየን፣ በማይተወን፣ በማይጥለን ጌታ ልንታመን ይገባል። ከዚህ ችግሩ ነው መድኃኔዓለም ሊያላቅቀው ሊፈውሰው ባህር ተሻግሮ የመጣው። ባህርን የሚሻገር ባህርን ተሻግሮ ወደኛ የሚመጣ እኮ የልብ ወዳጅ ነው። ጨለማን አልፎ የሚመጣ አቀበትን ጋራን አልፎ የሚመጣ ወገኖቼ የልብ ወዳጅ ነው። ጌታችን ኢየሱስ ክርስቶስ አንዱን ሰው አድራሻ አድርጎ መጣ። ወገኖችኛ ዛሬ እንደው 2 ሰው ካለ 3 ሰው ካለ ማስተማር እኮ ደስ አይለንም። እግዚአብሔር ግን ለአንዱ በግ ሲል ነው ከሰማይ የወረደው። በአዲስ ኪዳን ስላለው መንፈሳዊ አምልኮ ጌታችን ኢየሱስ ክርስቶስ ያስተማረው ለጉባኤ እኮ አይደለም፣ ለአንዲት ሴት ነው። ለዛውም በሰማርያ በረሃ በቀትር ነው ያስተማረው ወገኖች። እግዚአብሔር ስለማይነቅ ነው። ስለ ልደትም፣ ስለ ክርስትና ልደት፣ ስለ መንፈሳዊው ልደት ያስተማረው ለአንዱ ለኒቆዲሞስ ነው። ለዛውም በሌሊት ወገኖች። አያችሁ እግዚአብሔር አንድ ሰውም ቢሆን አይነቅም። አንድ ሰው አይነቅም። ምክንያቱም አንድ ሰው አንድ አይደለም፣ በዙሪያው ብዙ ሰዎች አሉ።
ብዙ ሰዎች። ስለዚህ ይህንን ሰው አድራሻ አድርጎ መጣ። እግዚአብሔር ስሙ የተመሰገነ ይሁን። ቁጥር 6 ላይ ስታነቡ ኢየሱስንም ከሩቅ ባየው ጊዜ ሩጦ ሰገደለት ይላል። ይህ ሰው ለማንም ያልተሸነፈው፣ ለማንም ያልተበገረው፣ ብዙ ሰዎችን ያሰለቸው ይህ ሰው ጌታችን ኢየሱስ ክርስቶስን ሲያይ ሩጦ ሄዶ ሰገደለት። እግዚአብሔር ስሙ ይመስገን። በእውነት እግዚአብሔር ይነሳ፣ ጠላቶቹ ሁሉ ይበተኑ የሚል ቃል አለ በዚህ በመዝሙረ ዳዊት መዝሙር 67 ቁጥር 1 ላይ። እግዚአብሔር ሲነሳ የማይበተን ጠላት የለም። ኃያላን ኃያል የሚሆኑት እግዚአብሔር እስኪነሳ ነው። እግዚአብሔር ሲነሳ የኃያላን ኃይላቸው በድካም ይለወጣል። የጠቢባን ጥበባቸው ሞኝነት ይሆናል። ዕውቀታቸውም ባዶ እንዳልነበረ ድንቁርና ይሆናል። ወገኖች እግዚአብሔር ሲነሳ ጠላት የሚበረታው እግዚአብሔር እስኪነሳ ነው። ወገኖች በተለይ እስራኤላውያን ይሄንን ቃል የሚጠቀሙት በምድረ በዳው በቃዴስ በርኔ ሲሄዱ ድንኳናቸውን ነቅለው ወደ ሌላ ስፍራ ሲጓዙ ይሄንን ቃል ይናገሩ ነበር። እግዚአብሔር ይነሳ፣ ጠላቶች ሁሉ ይበተኑ ይሉ ነበር። በሽተኛን የሚያድንበት ኃይሉና ሙትን የሚያስነሳበት ኃይሉ እኮ ያው ነው ወገኖች። የሙሴ እህት ማርያም ምን ብላ ነው ያመሰገነችው? በአፍንጫው ውስጥ ትንፋስ ውሆች ተከመሩ ነው እኮ የምትለው። በአፍንጫው ውስጥ ትንፋስ፣ በአፍንጫችን ውስጥ ትንፋስ እንኳን ውሆችን ልንከምር አይደለም የበራን ጧፍ ማጥፋት አንችልም። እሱ ግን በአፍንጫ ውስጥ ትንፋስ ውሆችን ይከምራል። በአፍንጫ ውስጥ ትንፋስ ተራራን ያንቀጠቅጣል። በአፍንጫ ውስጥ ትንፋስ ይፈጥራል። በአፍንጫ ውስጥ ትንፋስ ያጠፋል። ኃይሉ ፍጹም ነው። መድኃኔዓለም ስሙ የተመሰገነ ይሁን። ለጌታ ግን ተገዛ። ቁጥር 7 ላይ በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ በእግዚአብሔር እለምንሃለሁ አለ። የልዑል እግዚአብሔር ልጅ ሆይ ነው ያላቸው። ልጅ ሆይ ነው ያለው። አያችሁ፣ አጋንንት ክርስቶስ የእግዚአብሔር የባህሪ ልጁ እንደሆነ ያምናሉ፣ ያውቃሉ። ዕውቀት ነበራቸው። እንደውም አይሁድ የዮሴፍ ልጅ ይሉት ነበር። ርኩሳን መናፍስቱ ግን ከአይሁዳውያን በተሻለ ዕውቀት አንተ የሕያው እግዚአብሔር ልጅ ነህ ይሉት ነበር። አያቸው ወገኖች፣ ዕውቀት ነበራቸው። ታዲያ ለምንድን ነው የማይድኑት? አጋንንት ርኩሳን መናፍስት ለምንድን ነው መንግስቱን የማይወርሱት ካልን ያወቁትን ለመኖር የጨከኑ ስላልሆነ ነው። ላወቁት ነገር ለመገዛት የወሰኑ ስላልሆነ ነው ወገኖች። ዛሬም ዕውቀት ብቻ አይደለም። እግዚአብሔር የሚያስተምረን የሚመክረን ሊቅ ብቻ እንድንሆን አይደለም። በዕውቀት እንድናድግ ብቻ አይደለም። እግዚአብሔር ቃልህ እኮ ግሩም ነው ብለን እንድንሄድ ብቻ አይደለም ወገኖች። የሰማነውንም እንድንኖር ነው። ያወቅነውን ስጋና ደም እንድናለብሰው ነው ወገኖች። ካለበለዚያ ዕውቀታችን ከአጋንንት አይለይም። ዛሬ በትልቁ የተቸገርነው ምንድነው ካልን አፈ ንጉሥ ብቻ መሆን ነው። በመናገር እሳቶች ነን፣ በአንደበት ብርቶች ነን፣ በሕይወት ግን የደከምን ነን ወገኖች። እግዚአብሔር ደግሞ የሚከብረው በቃል ብቻ አይደለም፣ በሕይወትም በኑሮም ነው። አንድ አባት ወንበር ዘርግተው ሲያስተምሩ ከውጪ የኔ ቤቴ ይመጣል። በእንተ ስማ ለማርያም ይላል። እሳቸው ትምህርት ላይ ስለነበሩ ማቋረጥ አልፈለጉም። ከውስጥ ሚስታቸው አለች እና ሰምታ ወጣ በደንብ አድርጋ ይህንን የኔ ቤት ያስተናገደችው። አያችሁ አሉ እኛ አባት። ልጆች ሰማችሁ? እኛ ቃሉን እናነባለን፣ እሷ ግን ትተረጉማለች አሉ። አያችሁ። ስለዚህ ማንበብ ብቻ በቂ አይደለም ነው። ዕውቀት ብቻ በቂ አይደለም። ያወቁትን መተርጎም ያስፈልጋል። ተግባራዊ ማድረግ ያስፈልጋል ወገኖች። እግዚአብሔር በመልካም ሕይወት በመልካም ኑሮ የሚደሰት አምላክ ነው። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰው ሁሉ ፊት ይብራ ነው የሚለው። አያችሁ፣ መልካሙ ስራችሁን አይተው። ከአንድ ስራ በስተጀርባ ምን ጊዜም አሰሪ አለ።
ስለዚህ ስራው ጥሩ ከሆነ አሰሩ ይመሰገናል። ክርስቲያንም ሁሉ ጊዜ መልካም ከሆነ ያለማቋረጥ ከውስጡ ፍቅር ከወጣ መልካምነት ከወጣ በጎነት ከወጣ ማን እየተመሰገነ ይመጣል ወገኖች? እግዚአብሔር እየተመሰገነ ይመጣል። ምክንያቱም የበጎነታችን ምክንያት እሱ ስለሆነ ነው። እግዚአብሔር በቸርነቱ ይርዳን። ቁጥር 8 ላይ እንዲህ ይላል፣ አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎች ነንና ስሜ ሌጊዮን ነው አለ። ሌጊዮን ማለት ምን ማለት ነው? ጭፍራ ማለት ነው፣ ወይም ሰራዊት ማለት ነው። አንድ ሌጊዮን በውስጡ እስከ 6000 ሰራዊት አለ። ይህ ሰው አንድ ሰይጣን አይደለም ያደረበት፣ የዲያብሎስ ጭፍራ የሰይጣን ሰራዊት ነው ያደረበት ወገኖች። ከባድ ነው። እግዚአብሔር ካላስቻለ ያጋንንትን ፈተና መቋቋም ማንም አይችልም ወገኖች። ሌጊዮን አለው። ከሀገርም ውጪ እንዳይሰዳቸው ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብለው ለመኑት። ኢየሱስም ፈቀደላቸው። ርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣድፈው በባህር ሰጠሙ ይላል። አያችሁ፣ ወደ እሪያዎቹ እንድንገባ ወደ አሳማዎቹ እንድንገባ ፍቀድልን አሉት። እሱም ፈቀደላቸው። በሰከንድ ውስጥ ነው 2000 አሳማ ወደ ባህር ውስጥ ከተው የገደሏቸው ወገኖች። አንዳንድ ጊዜ ስታስቡ እግዚአብሔር ይሄንን ዓለም ለዲያብሎስ አሳልፎ ቢሰጥ ለደቂቃ መኖር አይችልም። ይሄ ዓለም አጋንንት ክፉ ገዦች ናቸው እንደዚህ ወገኖች። ግን ምድሩ እግዚአብሔር ነው። እግዚአብሔር ይመስገን። መዝሙረ ዳዊት መዝሙር 36 ላይ በምድር ተቀመጥ ታምነ ተሰማራ የሚል ቃል አለ። በምድር ተቀመጥ። ለምን? ምድሩ የእግዚአብሔር ነውና። ታዲያ በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ወደ አሳማዎቹ ርኩሳን መናፍስቱ እንዲገቡ ፈቅዷል። ለምን ፈቀደ? እግዚአብሔር ያጋንንትን ጸሎት የሚሰማ ቸር ነው ልንለው ነው ወገኖቼ? አይደለም። ምክንያቶች አሉ። የተወሰኑ ነጥቦችን እንይሲ። ለምንድን ነው የፈቀደው ካለን የመጀመሪያው አጋንንት እንኳን በሰው ላይ በእንስሳት ላይ ፈቃድ እንደሌላቸው ለማሳወቅ ነው። ወደ አሳማዎቹ እኮ ዘለው ዝም ብሎ አልገቡም ወገኖቼ፣ አስፈቅደውት ነው እሱ። ስለዚህ ስለ እንስሳቱ እሱ ስለፈጠራቸው ነገሮች ሁሉ የሚመለከተው ማን ነው? እግዚአብሔር ነው ወገኖቼ። ኢዮብን እናስታውሳለን እኮ። ኢዮብን ዝም ብለው አጋንንት አልፈተኑትም። መጀመሪያ እግዚአብሔርን ጠይቀው ኢዮብ